ሳሪዬ በጣም እናመሰግናለን። ያው አንቺ ስትመጪ ነው እንደዚህ የምንሰባሰበው። እኔ ከሌሎቹ በጣም አጠር ያለ ጊዜ ቢሆንም የሰራሁት ነገር ግን እና በጣም እናመሰግናለን። ብዙዎቻችን የማንተዋወቅ ልጆች የነበረን ነገር ግን አንቺ ቤት መተን ከዛ በኋላ ደግሞ እዚህ ኢትዮጵያ ከመጣን በኋላ ነው የተገናኘነው። ብዙዎቻችን ብዙ ነገሮችን አሳልፈናል። ሁላችንም በጣም የተማርንበት ቤት፣ ያደግንበት ቤት፣ የተለወጥንበት ቤት ነው። ስለዚህ በጣም እናመሰግናለን። ይሄን ስጦታ ያዘጋጀንልሽ ብዙ ነገር መስጠት ይቻላል። ነገር ግን ለህይወትሽ መመሪያ እንዲሆን ቤትሽን፣ ልጆችሽን የምትመሪው በመጽሐፍ ቅዱስ ነው ብዬ አስባለሁኝ። ከዛ ውጪ ደግሞ የኔ የቸርቼ ደግሞ ፓስተር የጻፈችው የማትዘነጋዋ ሴት የሚል መጽሐፍ አለ። ስለሚመጥንሽ አንቺ ገዝተንልሽ እንደገና ማለት ነው። ይከፈት የማን ነው? የእናንተ ነው? ይሄ በኋላ ነው። የማን ነው? የእናንተ ነው? ኦኬ እሺ። በጣም ነው የምናመሰግነው። እህታችን ነሽ። አንቺ እንደ ታላቅ እህት፣ እኔ እንደ ታናሽ እህት ሆኜ ልጆችሽን ሰብስቤ አብረን ብዙ ሰርተናል። ብዙ ከአንቺ የተማርኩት ነገር አለ። ይቅርታ ትልቅ ነው። ብዙ ጥፋት አጥፍተን ይቅርታ ስንልሽ የምትቀበይን ነገር በጣም ደስ ይል ነበር። እድሜሽ ይባረክ፣ እድሜሽ ዘመንሽ ይባረክ፣ ትዳርሽን፣ ልጆችሽን እግዚአብሔር ይባርክልሽ። የህይወታችን መምህር ነሽ አንቺ። 3-4 ልጆች ሰጥተሽኛል። እግዚአብሔር ያክብርልን። ክበር ይሄን አመሰግናለሁ።